ጽድቅ ተቆጥሮልን ነው። በመጀመሪያ አዳም ኃጢአት ተቆጥሮብናል። አሁን ግን በሁለተኛ አዳም በአዲሱ አዳም በኩል ጽድቅ ተቆጥሮልናል። አብርሃም የጸደቀው በስራ ሳይሆን ስራን የሰራው ከ13 ዓመት በኋላ ወይንም ደግሞ በአጠቃላይ ከ27 ዓመት በኋላ ነው ስራን የሰራው። ዘፍጥረት 22 ቁጥር 1 እስከ 19 ስንመለከት ስራን የሰራው አብርሃም ከ27 ዓመት በኋላ ነው ስራን የሰራው። ስለዚህ ቅደም ተከተሉን በሚገባ እንድትረዱ ፈልጋለሁ። አብርሃም መጀመሪያ ጸደቀ፣ የግዝረትን ስርዓት ፈጸመ። ያም ደግሞ የጽድቅ ማህተም ምልክት ነው። እሱ በሶስተኛ ደረጃ ስራን ሰራ እንጂ አብርሃም አስቀድሞ ከማመኑ በፊት አይደለም ስራን የሰራው። ጽድቅ የሚገኘው በስራ ሳይሆን በግዝረት ሳይሆን በሃይማኖታዊ ስርዓት ሳይሆን ጽድቅ የሚገኘው በአንድና በአንድ በኩል ነው፣ በእምነት በኩል ነው ጽድቅ የሚገኘው። ያዕቆብ መልእክትም ላይ እምነት ያለ ስራ ሞት ነው ብሎ አንድ የሚያነሳው ሐሳብ አለ። እዛው ክፍል ላይ እኮ በጣም ያዕቆብ የሚናገረው ምንድነው? አንድ ሰው ጽድቅን ካገኘ በኋላ እግዚአብሔር የተካፈለው ህይወት የጽድቅ ህይወት ያለው ሰው መልካም ስራ እንዲሰራ ያስገድደዋል። ሰው ምንን ይመስላል? የተካፈለውን ህይወት ይመስላል። ሰው የተካፈለውን ህይወት ይመስላል እንጂ ከመሬት ተነስቶ ጽድቅን አገኛለሁ ብሎ የሆነ ስራ አይሰራም። ጽድቅ ተቆጥሮልን ነው። በመጀመሪያ አዳም ኃጢአት ተቆጥሮብናል። አሁን ግን በሁለተኛ አዳም በአዲሱ አዳም በኩል ጽድቅ ተቆጥሮልናል። እሱ ሲሰራ እኛ አላገዝነው። የሱን ስቃይ አልተካፈልንም። የሱን ግርፋት አልተካፈልንም። የሱን የመስቀል ሞት አልተካፈልንም። የሱን መገፋት አልተካፈልንም። የሱን መተፋት አልተካፈልንም። ታዲያስ እኛ የለንም። እሱ ሰርቶ ጨርሶ ቆጠረልን። የሱ ጽድቅ ተቆጠረልን። እኛ ሰርተን ያገኘነው አይደለም፣ ስጦታ ነው ጽድቅ።